እነ የወደቀው ሐውልት እዚህ ልክ እንደዚህ ፓተርኖቹ 13 መስኮቶች ያሉበት ግራናይት ነው። ሳይናይት ሶፎናይት ግራናይት ነው የሚባለው። ከብዙ ሚሊዮን ዓመታትን በቀለጠ እሳተ ገሞራ የሚፈጠር አይነት ድንጋይ ነው እና ከ7 ኪሎ ሜትር ነው የመጣው። የተጓጓዘበት ምክንያት ምንም የሚታወቀው ነገር የለም። ግን አንዳንድ መላምቶች ጎድራ ይባላል ቦታ 7 ኪሎ ሜትር ነው። ምናልባት በዝሆኖችና ደግሞ ጃይንትስ የሚባል ግሪንግሮች ታስባለህ? እነዛ እስኪ አንዴ እንግባ ወይም እንትን ማድረግ እንችላለን። እሺ አንዴ ፕሊስ። አሁን ወደ ትልቁ መካነ መቃብር የአክሱማውያን ግዙፉን መካነ መቃብር ሞዘሌም ተብሎ ነው የሚጠራ። ይህንን በአርኪኦሎጂካል ቁፋሮ ተቆፍሮ ነው የተገኘው በ1965 ዓመተ ምህረት በኔቨል ቺትክና ፕሮፌሰር ዴቪድ ፊሊፕሰን ይባላል። እና እዚህ የነበሩ ዕቃዎች በሙሉ ተቆፍሮ ወጥተዋል። አሁን እንደምታየው ይሄ ግዙፍ መካነ መቃብር የአክሱማውያን ነገስታት የሚቀበርበት የነበረ ነው። የቀብር ስነ ስርዓታቸው እንዴት ነው ካልን በዚህ ሳይድ ያሉ ቸምበሮች ፍላሽ ላይ ተብራ ነበር